የብዙዎቻችን ችግር ይሄ ነው። የኛ ያልሆነን ነገር ላይ ችክ እንላለን። ብዙ ዋጋ እንከፍላለን፣ ብዙ ነገር እናደርጋለን። የኛ ካልሆነ ግን የኛ አልሆነም። አንድ ነገር ልንገራችሁ እህቶች፣ በተለይ እህቶች ብዙ ጊዜ የምንጎዳው እኛ ስለሆነ የኛ ካለው እግዚአብሔር ራሱ ምክንያት ያለው የሚያሳካበት የሚያስተካክልበት ነገሮችን ሁሉ ወደ መልካም የሚቀይርበት የተቆረጠን ሁሉ የሚቀጥልበት ራሱን ምክንያትና መንገድ አለው። የኛ ካልሆነው ግን የፈለገውን ያክል ዋጋ ብንከፍል ሊሳካ ሊሆን አይችልም። አይታችሁ ራሳችሁ ታውቃላችሁ። ብዙ ነገር አድርገንለት ብዙ ነገር ወጠንለት ጊዜያችንን፣ ገንዘባችንን፣ ጉልበታችን እያንዳንዷን ነገር መክፈል ያለብንን ከፈል ውጤቱ ግን ባዶ ሲሆን አይታችሁ ታውቃላችሁ። አንዳንዴ ደግሞ እግዚአብሔር ሲፈቅድልን ደግሞ በትንሽ ልፋት ብዙ ነገር እናተርፋለን። ስለዚህ ከመናደድ ነፃ ለመሆን ከመበሳጨት ነፃ ለመሆን ከራሳችን ከመጸጸት ነፃ ለመሆን እግዚአብሔር ካላለው ካልተሳካ የሱ ፍቃድ አይደለም የኔ አልሆነም ብለን መተው ይሻላል። ከዛ ውጭ ግን የምንናደደው የምንበሳጨው እንቅልፋችን አጥን የምንደነክረው ለማን ነው? እኔም ጀምሮ ሁላችንም ጋር አለ ብዬ ስለማስበው ይሄ ነገር ደሞም አለ። የብዙዎቻችን ችግር ይሄን ነገር አድርጌለት ይሄን ነገር ሁኝለት እንደዚህ ሁኝ መስታወት ከፍዬለት ምንም ነገር ግን አልተስተካከለልኝም እንላለን። አዎ እሱ ካልፈቀደ ሊስተካከል አይችልም። እሱ ከፈቀደ ግን የመኑኝ በትንሿ ነገር ትስተካከልላችኋለች። ስለዚህ ፍቃድ የፈጣሪን ፍቃድ መጠየቁ አስፈላጊ ነው። አንዳንዴ በስደት ምን እንኳን ብዙ ነገር ለፍተን ብዙ ነገር ደክመን ምንም ነገር አልሳካልም ብሎ አገራችን ተገባን በኋላ የሆነ ህይወት ምን እንኖራለን። ያን እየተበሳጨን ተሰድጄ ይሄን አክል ዓመት ጉልበቴን እንደዚህ እንላለን። ግን እመኑኝ በስደትም ሆኖ በአገር ውስጥ ሆኖ እግዚአብሔር የሚያሳካላችሁ ከሆነ ያን የጀመራችሁትን ነገር ያሳካላችኋል። የሚጠቅማችሁ ከሆነ የማይጠቅማችሁ ከሆነ ደግሞ የእናንተን ጊዜና ጉልበታችሁን ከመጨረስ ውጭ ምንም ሊጠቅማችሁ አይችልም። እያንዳንዳችን በህይወታችን ብዙ ዋጋ ከፍለናል። አብሶ በስደት ዓለም ቤት ለመስራት ብዙ ዋጋ የከፈልን ልጆች አለን። ቤታችን ይፈረሰብናል አይደል እንዴ? ስለዚህ እግዚአብሔር አልፈቀደውም ማለት ይሻላል ከመበሳጨቱ ከመናደዱ። የእውነቴን ነው የምላችሁ። እሱ ቢፈቅድ ኑሮ እንደምን ብሎ ያተርፍላችሁ ነበር። ግን የእናንተ አይደለም። ምናልባት እኮ ነገ ከወለዳችሁ ምን ካላችሁ በኋላ ጉልበታችሁ ከደከማችሁ በኋላ ያ ቤት ሊፈርስባችሁ ይችላል። ዛሬ ግን ወጣት ናችሁ አይደለ? ምናልባት የራሱ ምክንያት ይኖረዋል። በወጣትነታችሁ ነገሩን ሁሉ ሊያስተካክልላችሁ ነገሩን ሁሉ ከእናንተ ሊያረቅላችሁ ፈልጎ ይሆናል። ምክንያቱም በወጣትነት መፈተን ለነገሮቹ ሁሉ መፍትሄ ለመፈለግ ቀላል ነው። ከደከማችሁ ካረጃችሁ ልጆቻችሁ ከመጡ በኋላ ግን ችግሮችን መፍታት ሊከብደን ይችላል። ስለዚህ በስደት ዓለም ሆናችሁ ቤታችሁ እየፈረሰባችሁ ለእናንተ ስላላለው ስለሆነ ብዙም አትጨነቁ። የላጣጫችሁን ቀይሩ። አውቃለሁ ስደት ደክማችኋል፣ አቅቷችኋል፣ ብዙ ነገር ዋጋ ከፍላችኋል። ምን ልበላችሁ፣ ብዙ ተጽፎባችኋል፣ እንቅልፋችሁን አጣችኋል፣ ተሳቃችኋል፣ የሰው ፊት ገርፋችኋል፣ ተንቋሻችኋል። ያ ሁሉ ነገር አሳልፋችሁ የወጣች ገንዘብ ነው። አዎ ግን ያደረጋችሁት ነገር አልተባረከላችሁም አይደለም? እህቴ ለመስራት እናደዱ። በትክክለኛው መንገድ ስላልተጓዛችሁ ነው። ነገ ትክክለኛውን መንገድ እንዳታጡ እግዚአብሔር ስለፈለገ ባጭሩ ነገሮችን አቋርጦላችኋል። የተሻለ ነገር ያመጣላችኋል። እውነቴን ነው የምላችሁ። በዚህ ምድር ላይ አትግፉ። ብዙዎቻችን ችግራችን ከእኔም ጀምሮ ሰው እንገፋለን። በአንድም በሌላም በቤተሰብም ይሁን በጓደኛም በጉረቤትም አብሮን በሚኖሩ ሰዎች ግፍ ታስገባነ ነገሮቹ ሁሌ የሚስተካከል ነገር አይኖርም። ነገር ግን እናንተ ግን አብዛኛዎች በስደት ዓለም ያላችሁ ተገፍታችሁ የምትኖሩት ተሰቃይታችሁ ነው የምትኖሩት አይደለ? ፊታችሁ ጠቁሮባችሁ ነው የምትኖሩት። የሰው ፊት ገርፋችኋል አይደለ? የእውነቴን ነው የምላችሁ። የእናንተ ድካም፣ የእናንተ ስቃይ፣ የእናንተ ያ ሁሉ ውጣ ውረድ ከንቱ አይቀርም። ስለዚህ እግዚአብሔር ራሱ ቀን ያለው ይህ ነገር አልተሳካላችሁ ማለት ግን ሌላው ነገር አይሳካላችሁ ማለት አይደለም። ነገ የተሻለ ነገር ያመጣላችኋል። የተሻለውን ነገር ያዘጋጅላችኋል። ፈጣሪን ግን በትዕግስት ጠይቁት፣ በትዕግስት ጠብቁት። የእውነቴን ነው የምላችሁ። ሀብት አልኩ እንጂ ልጅም አለ። ብዙዎቻችሁ በልጅ ተሰቃዩ ያላችሁ ልጅ በማጣት አንዳንዱ እውነቴን ነው የምላችሁ ልጅ የማይፈልገው ልጅ በደንብ እስከሚጠግብ እግዚአብሔር ይሰጠዋል። አንዳንዴ ደግሞ ልጅ በጣም የሚፈልጉ ልጆች ደግሞ በጉጉት የሚጠብቁት በጉጉት የሚፈልጉ ደግሞ እግዚአብሔር ደግሞ ልጅን ያዘገይባቸዋል። ስለዚህ ምን አለ እራሱ የሆነ ምክንያት አለው። ሲሰጣቸውም ተመስገን፣
ሲነሳችሁን ተመስገን። ግን ዛሬን አልሰጣችሁ ማለት ነገ ይሰጣችሁ ማለት አይደለም። ምናልባት የእናንተ ትግስት ይጠይቅ ይሆናል። ቅድም እንዳልኩት ደግሞ በገንዘብ በኩል የተናገሩት ነገር አለ። ነገ ላይ ምናልባት ያን ነገር ልታጡ ስለሚችል ይሆናል በጥዋቱ ነገሮችን ሁሉ ያሸከፈባቸው እያችኋለሁ አይደለም። ልጅን ደግሞ እምቢ ካላችሁ ምናልባት እኮ ጤነኛ ልጅ ላትወልዱ ትችላላችሁ። ሙሉ አካል ያለው ላትወልዱ ትችላላችሁ። ልጁ መጥቶ ላይ ጠቅማችሁ ይችላል ይሆናል እኮ እግዚአብሔር ራሱ ምክንያት ነው የከለከለበት ነገር፣ ወይም ደግሞ በትዕግስት ጠብቁት ደግሞ ነገ ከነገ ወዲያ ሊሰጣችሁ ይችላል። ስለዚህ የራሱ ምክንያትና ጊዜ፣ ቦታ፣ ሰዓት ስላለው እባካችሁ ፈጣሪን በትዕግስት እንጠብቀው። ትዕግስቱን ሰጥቷል። በትዕግስት እየጸለይን ፈጣሪን በሚፈቅደው መንገድና በፈቀደው ነገር እየተጓዝን ነገሮችን ሁሉ ለማስተካከል ብንሞክር ጥሩ ነው ብዬ አስባለሁ። እውነቴን ነው የምላችሁ። የብዙዎቻችንን ችግር የብዙዎቻችንን ነገር መታገስን ስለማናየው ነው፣ መታገስን ስለማናውቀው ነው። ብንታገስ ግን ብዙ ነገሮችን ማስተካከል እንችላለን። በቤተሰብም ይሁን በጓደኛም በባልም የተገፋችሁ መገፋቱን አትጥሉት፣ መግፋትን ጥሉት። እውነቴን ነው የምላችሁ። በህይወት ዘመናችሁ ከተገፋችሁ እድለኛዎች ናችሁ። ነገ የተሻለ እንጀራ ያመጣላችኋል። የተሻለ ህይወት እግዚአብሔር ያዘጋጅላችኋል። ተገፋችሁ ደግሞ በዛው ተቃራኒ ደግሞ እናንተ ናችሁ ነገ ላይ በአንድም በሌላ ምናልባት መልኩን ቀይሮም ሊመጣባችሁ ይችላል። በህይወታችሁ፣ በስራችሁ፣ በኑራችሁ ማለት ነው። ብዙዎቻችሁ እዩት፣ እራችሁ እዩት በደንብ አድርጋችሁ። እውነት ትናንትና የተገፋችሁ ዛሬ የገስቃችሁ ምትኖራላችሁ። ትናንትና የገፋችሁ ደግሞ ዛሬ ላይ ደግሞ ሆናችኋል ደግሞ እያለቀሳችሁ ያላችኋላችሁ። ስለዚህ ሁሉም ነገር ስለሚቀያየር ሁሉም ሰው የራሱን ውጤቱን የሰራውን ስለሚያገኝ እመኑኝ ነው የምላችሁ። እነዚህ ነገሮችን ተጠንቅቃችሁ ነገሮችን ለማድረግ ሞክሩ። የብዙዎቻችን ችግር ይሄ ነው። የምናደርገውን የምንሰራውን ነገር በስሜት እናደርገዋለን፣ ስሜታም እንሆናለን። አብሶ ወጣት ስንሆን እያንዳንዱን ነገር የምናደርጋት ነገር በስሜት ነው የምንወስነው። ውሳኔ በስሜት ነው የምናደርገው፣ በስሜት ነው። ከዛ በኋላ ደግሞ ይሄን በስሜት የምናደርገው ነገር እኛ ሰዎችን ልንበድላቸው እንችላለን፣ ልናስቀየማቸው እንችላለን። እያስቀየምናቸው የበደልናቸው ሰዎች ደግሞ ነገ ከነገ ወዲያ ለእኛ ነው ዋጋው የሚመጣው ማለት ነው። ስለዚህ መልካም ስራ የራሷ ውጤትና ምንትን አበባ ወይም ፍሬ ያላት፣ መጥፎ ስራ ደግሞ የራሷን የሆነች ደግሞ ሾክ ዛብ ነው የምትመጣ ነው። እባካችሁ በትዕግስት ጠብቁት። ሰውን አትግፉ። መልካም እስከሰራችሁ ድረስ መልካሙን ነገር ማግኘታችሁ የማይቀር ነው መቼም ማለት ነው። እና ንጹህ ልቦና ያድለን ነው የሚባለው። ምክንያቱም ንጹህ ልቦና ካለን ነገሮችንም ለማሸነፍ ነገሮችንም ለማስተካከል በጣም ቀላል ነው የሚሆነው። እናት ሀገራችን ሰላሙን ፈጣሪ ያብዛለን። እኛም ደግሞ ንጹህ ልቦና ያድለና ነገሮችን ሁሉ በመልካም ነገር እንድናይ እግዚአብሔር ይርዳን። እወዳችኋለሁ። መልካም ጊዜ ነው። ቻው